jungle audio jungle ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በዓለም አቀፍ ፖለቲካ ውስጥ ትልቅ መነጋገሪያ የሆኑ አበይት ዜናዎችን ይዘንላችሁ ቀርበናል። አሜሪካ ከጀርመን ወታደሮቿን ለማስወጣት መወሰኑ አውሮፓን በስጋት ቀጠና ውስጥ ጥሏታል። በሌላ በኩል በሆርሙዝ ወሽመጥ ላይ ፕሮጀክት ፍሪደም የተሰኘ አዲስ ወታደራዊ ዘመቻ ተጀምሯል። ኢራንስ ምን እያለች ነው? በሞሮኮ የጠፉትስ የአሜሪካ ወታደሮች የት ደረሱ? ዝርዝሩን አብረን እንከታተላለን። የአሜሪካ ወታደሮች ከጀርመን መውጣት አውሮፓን ስጋት ውስጥ ከቷታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከጀርመን 5000 ወታደሮችን ለማስወጣት መወሰናቸውን አረጋግጠዋል። ትራምፕ ቅዳሜ ምሽት በሰጡት መግለጫ ከዚህም በላይ እንቀንሳለን በማለት ቁጥሩ ሊጨምር እንደሚችል ፍንጭ ሰጥተዋል። በአሁኑ ሰዓት በጀርመን 36000 የአሜሪካ ወታደሮች ይገኛሉ። ይህም በአውሮፓ ካለው የአሜሪካ ጦር ሁሉ ከፍተኛ ቁጥር ነው። እንደ ፔንታገን መግለጫ ከሆነ ወታደሮቹ በሚቀጥሉት 6 እስከ 12 ወራት ውስጥ ጠቅልለው ይወጣሉ። ውሳኔ የተላለፈው በመከላከያ ሚኒስቴሩ በኩል ሲሆን ምክንያቱ ደግሞ የአሜሪካ ጦር ትኩረቱን ከአውሮፓ ወደ ኢንዶ ፓሲፊክ ቀጠና ለማዞር በመፈለጉ እንደሆነ ተገልጿል። ይህ የአሜሪካ ውሳኔ የመጣው የጀርመኑ መራሄ መንግስት አሜሪካን ክፉኛ ከተቸ በኋላ ነው። መርዝ አሜሪካ በኢራን ተደራዳሪዎች ተዋርዳለች በማለት ዶናልድ ትራምፕን ወርፈው ነበር። ትራምፕን በበኩላቸው መርዝ ስለምን እንደሚያወራ አያውቅም ካሉ በኋላ ጀርመን በኢኮኖሚ ሆነ በሌላ ዘርፍ ደካማ ብትሆን አይገርመኝም በማለት በቁጣ ምላሽ ሰጥተዋል። የሰሜን ጦር ቃል ኪዳን ድርጅት ወይም ኔቶ በዚህ ውሳኔ ድንጋጤ ውስጥ ወድቋል። የኔቶ ቃል አቀባይ አሊሰን የውሳኔውን ዝርዝር ለመረዳት ከአሜሪካ ጋር እየተነጋገርን ነው ብለዋል። የፖላንዱ ጠቅላይ ሚኒስትር ዶናልድ ተስክም ትልቁ ስጋት የህብረታችን መፍረስ ነው ሲሉ አስጠንቅቀዋል። ይሁን እንጂ የጀርመን መከላከያ ሚኒስትር ቦሪስ አውሮፓ ለራሷ ደህንነት ትልቁን ኃላፊነት መሸከም አለባት ብለዋል። ጀርመንም በመጪው የ2027 ፈረንጆች ዓመት ለመከላከያ ሚኒስቴር 105.8 ቢሊዮን ዩሮ ለመመደብ ወስናለች። ይህ ከሀገሪቱ ጠቅላላ ምርት 3.1 በመቶ የሚሆን በጀት ነው። ትራምፕ ከዚህ ቀደም ጀርመን ለመከላከያ ወጪ የምታወጣው አነስተኛ ነው በማለት ሲነዘነዝሩ ስለነበረው ትችት ለመቀልበስ የታለመ ይመስላል። አሜሪካ በሆርሙዝ ወሽመጥ ፕሮጀክት ፍሪደም የተሰኘ ወታደራዊ ዘመቻ ጀመረች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከሰኞ ጠዋት ጀምሮ የአሜሪካ የጦር መርከቦች ገለልተኛ የሆኑ የውጭ ሀገራት መርከቦችን ከሆርሙዝ ወሽመጥ በሰላም አጅበው እንደሚያስወጡ አስታውቀዋል። ፕሬዝዳንቱ ይህንን እርምጃ ሰብአዊ እርዳታ ሲሉ ጠርተውታል። በወሽመጡ መዘጋት ምክንያት ለ2 ወራት ያህል ተዘግተው የቆዩ መርከቦች የምግብና መሰረታዊ ቁሳቁሶች እጥረት እያጋጠማቸው መሆኑን ትራምፕ ገልጸዋል። በመሆኑም የአሜሪካ የባህር ኃይል መርከቦች በወሽመጡ ውስጥ የታገቱ ገለልተኛ መርከቦችን በደህንነት ያጅባሉ። የአሜሪካዊ ማዕከላዊ ዕዝ ወይም ሴንትኮም ለዚህ ተልዕኮ የሚመሩ የሚሳኤል አጥፊ መርከቦች ከ100 በላይ አውሮፕላኖችና 15000 ወታደሮችን ማዘጋጀቱን አረጋግጧል። ዓላማው በባህር ላይ የመጓዝ ነፃነትን ማረጋገጥና ቀጣናዊ ደህንነትን መጠበቅ ነው። ትራምፕ ለእስራኤል የዜና ማሰራጫ ካን ኒውስ እንደተናገሩት ኢራን ጦርነቱን ለማቆም ያቀረበችው የ14 ነጥብ የሰላም ሀሳብ ተቀባይነት የሌለው ነው ብለዋል። ይሁን እንጂ አሜሪካ እሁድ ዕለት የራሷን የተሻሻለ የውል ረቂቅ ለቴህራን ልካለች። ትላንት በተባበሩት አረብ ኤምሬት በስተሰሜን በኩል በሚገኝ የባህር ክፍል ላይ በአንድ የነዳጅ ጫኝ መርከብ ላይ ማንነቱ ያልታወቀ አካል ጥቃት መፈጸሙ ተሰምቷል። የኢራን ብሔራዊ ደህንነት ኮሚሽን መሪ ኢብራሂም አዚዝ አሜሪካ በሆርሙዝ ወሽመጥ ላይ የምታደርገው ማንኛውንም ጣልቃ ገብነት የተኩስ አቁም ስምምነቱን መጣስ ነው ሲሉ አስጠንቅቀዋል። የሆርሙዝ ወሽመጥ በትራምፕ የሶሻል ሚዲያ ፖስቶች አይመራም ሲሉም አክለዋል። ይህ ወታደራዊ እንቅስቃሴ በዓለም አቀፍ የነዳጅ አቅርቦት ላይ ትልቅ ተጽዕኖ ይኖረዋል። አሜሪካ የባህር ከበባ እንደቀጠለች ሲሆን ኢራን በበኩሉ አሜሪካ ወይ የማይቻል ጦርነትን ወይም መጥፎ ስምምነትን እንደምትመርጥ እያስገደደች ትገኛለች።
ሁለት የአሜሪካ ወታደሮች በሞሮኮ ደብዛቸው ጠፋ። በአሜሪካ ትልቁ በተሰኘው ወታደራዊ ልምምድ ላይ በመሳተፍ ላይ የነበሩ ሁለት የአሜሪካ ወታደሮች በሞሮኮ ግዛት ውስጥ መጥፋታቸው ተረጋገጠ። የአሜሪካ የአፍሪካ እዝ ወይም አፍሪኮም ባወጣው መግለጫ መሰረት ወታደሮቹ የጠፉት ቅዳሜ ዕለት በደቡብ ምዕራብ ሞሮኮ ታንታን ከተማ አቅራቢያ በሚገኝ ወታደራዊ የልምምድ ቀጣና ውስጥ ነው። ወታደሮቹ የጠፉት አሜሪካን ላየን በተሰኘውና በየዓመቱ በሚካሄደው ግዙፍ ወታደራዊ ልምምድ ላይ ሲሳተፉ በነበረበት ወቅት ነው። የአሜሪካ ወታደራዊ ኃይል ከሞሮኮ ባለስልጣናት ጋር በመተባበር ሰፊ የፍለጋና የማዳን ስራ እያከናወነ ይገኛል። ወታደሮቹ እንዴት ሊጠፉ እንደቻሉ ምርመራ እየተካሄደ ሲሆን እስካሁን ግን የጠፉት ግለሰቦች ማንነት ለሕዝብ ይፋ አልተደረገም። ይህ ወታደራዊ ልምምድ ከ7000 በላይ የ30 ሀገራት ወታደሮች የሚሳተፉበት ሲሆን ዓላማውም የአሜሪካ ጦር ከኔቶ ሀገራት ጋርና ከአፍሪካ ሀገሮች ጋር ያለውን ቅንጅት ማጠናከር ነው። ይህ ወታደራዊ ልምምድ በአፍሪካ አህጉር ላይ የሚካሄድ ትልቁ የጦር ልምምድ ሲሆን ዘንድሮ በሞሮኮ፣ ጋና፣ ሴኔጋል እና ቱኒዚያ ውስጥ እየተከናወነ ይገኛል። ልምምዱ የአሜሪካ ጦር ከፈረንሳይ፣ ጣሊያን እና ሌሎች አገራት ጋር በጋራ መስራት አቅሙን የሚፈትንበት መድረክ ነው። ኢራን ባለ 14 ነጥብ የሰላም ውሳኔ ሀሳብ አቀረበች። ኢራን በፓኪስታን በኩል ለአሜሪካ ያቀረበችው ይህ የሰላም ሰነድ ጦርነቱን በዘላቂነት ለማቆም የሚከተሉትን ቅድመ ሁኔታዎች ያስቀምጣል። እነሱም የ30 ቀናት የጊዜ ገደብ፣ አሜሪካ ለ2 ወራት የሚቆይ የተኩስ አቁም ብታቀርብም ኢራን ግን በ30 ቀናት ውስጥ ጦርነቱን በቋሚነት እንዲቆም ትጠይቃለች። የቀጣናው ጦርነት እንዲቆም፣ በሊባኖስ በየመንና በኢራቅ ያሉ ግጭቶች በአንድ ላይ እንዲቆሙ፣ የማዕቀብ መነሳት፣ በኢራን ላይ የተጣሉ ሁሉም የኢኮኖሚ ማዕቀቦች እንዲነሱ፣ የታገዱ ንብረቶች መለቀቅ፣ በአሜሪካ የታገዱ የኢራን የገንዘብ ሀብቶች እንዲለቀቁ፣ የካሳ ክፍያ፣ በጦርነቱ ለደረሰባት ውድመት አሜሪካ የጦር ካሳ እንድትከፍል ያዛል። የሆርሙዝ ስትሬት የዓለም የነዳጅ መስመር በሆነው በዚህ ስፍራ ላይ አዲስ የዓለም አቀፍ ደህንነት ፕሮቶኮል እንዲዘረጋ፣ የአሜሪካ ጦር መውጣት፣ የአሜሪካ ወታደራዊ ኃይል ከኢራን አቅራቢያ ካሉ ቀጠናዎች እንዲወጣ፣ የኒኩለር ዋስትና ኢራን የኒኩለር መሳሪያ እንደማታመርት ቃል ብትገባም የኒኩለር ጉዳይ በድርድር መጨረሻ ላይ እንዲታይ ትፈልጋለች። የፕሬዚዳንት ዶናልድ ትራምፕ ምላሽ ፕሬዚዳንት ትራምፕ የቀረበውን ሰነድ እንደሚመረምሩ ቢገልጹም ያላቸው አቋም ግን ጠንቆቅና አሉታዊ ያዘለ ነው። ትራምፕ በማህበራዊ ገጻቸው ባሰፈሩ ጽሑፍ ኢራን ላለፉት 47 ዓመታት በዓለም ላይ ላደረሰችው ጥፋት በቂ ዋጋ አልከፈለችም በማለት እቅዱ ተቀባይነት የማግኘት ዕድሉ በጣም ጠባብ መሆኑን አመላክተዋል። የኒኩለር ቅድመ ሁኔታዎች ዋይት ሀውስ ጦርነቱ የሚቆመው ኢራን የኒኩለር መርሃ ግብሯን ሙሉ በሙሉ ለማቆም በቅድሚያ የስምምነት ላይ ስትደርስ ብቻ እንደሆነ እየገለጸ ነው። ወታደራዊ አማራጭ ትራምፕ ኢራን አሁንም ተገቢ ያልሆነ ድርጊት ከቀጠለች ጠንካራ ወታደራዊ እርምጃ ሊወሰድ እንደሚችል ዝተዋል።